ማንም ሰው የራሱን የህይወት ኃላፊነት የመውሰድ ግዴታ አለበት። ብልህ ማለት ዓላማውን ለማሳካት ሲል ከምቾት ቀጠናው የሚወጣ ሰው ነው። የአቋም ጥንካሬ ከአቅም ጥንካሬ የበለጠ ለዓላማ አስፈላጊና ወሳኝ ነገር ነው። በዓላማ ላይ መጽናት የድርጊት ጥንካሬን ይፈጥራል። መንፈሳዊ እምነት ብርታትንና የተነሳሽነትን ፍቅር ይወልዳል። ህይወት ገበያ ናት። የምታቀርበው ወይም የምትሰራው አሊያም የምትሸጠው ሐሳብ ሊኖርህ ይገባል። እጅግ ውድ ከሆኑ ስጦታዎች ሁሉ ታላቁ ስጦታ በራሳችን ላይ ያለን ስልጣን ነው። በአቋምህ መጽናት ከቻልክ መጨረሻ ላይ አሸናፊ የምትሆነው አንተው ነህ። ራስህን ሁን፣ የተሰማህን ተናገር፣ ሁልጊዜም ትክክል የሆነ ነገር አድርግ። ግማሾቹን ያስደስታቸዋል፣ ግማሾቹን ደግሞ ያስደምማቸዋል። በሌሎች ግዴታ ስር ከመኖር ለራስ አስፈላጊ የሆኑ ነገሮችን ለማሟላት በውጣ ውረድ እንግልት ውስጥ መኖር ይበልጣል። ማንም ሰው የራሱን የህይወት ኃላፊነት የመውሰድ ግዴታ አለበት። ብልህ ማለት ዓላማውን ለማሳካት ሲል ከምቾት ቀጠናው የሚወጣ ሰው ነው። የአቋም ጥንካሬ ከአቅም ጥንካሬ የበለጠ ለዓላማ አስፈላጊና ወሳኝ ነገር ነው። በዓላማ ላይ መጽናት የድርጊት ጥንካሬን ይፈጥራል። መንፈሳዊ እምነት ብርታትንና የተነሳሽነትን ፍቅር ይወልዳል። ህይወት ገበያ ናት። የምታቀርበው ወይም የምትሰራው አሊያም የምትሸጠው ሐሳብ ሊኖርህ ይገባል። እጅግ ውድ ከሆኑ ስጦታዎች ሁሉ ታላቁ ስጦታ በራሳችን ላይ ያለን ስልጣን ነው። በአቋምህ መጽናት ከቻልክ መጨረሻ ላይ አሸናፊ የምትሆነው አንተው ነህ። ራስህን ሁን፣ የተሰማህን ተናገር፣ ሁልጊዜም ትክክል የሆነ ነገር አድርግ። ግማሾቹን ያስደስታቸዋል፣ ግማሾቹን ደግሞ ያስደምማቸዋል። በሌሎች ግዴታ ስር ከመኖር ለራስ አስፈላጊ የሆኑ ነገሮችን ለማሟላት በውጣ ውረድ እንግልት ውስጥ መኖር ይበልጣል። ማንም ሰው የራሱን የህይወት ኃላፊነት የመውሰድ ግዴታ አለበት። ብልህ ማለት ዓላማውን ለማሳካት ሲል ከምቾት ቀጠናው የሚወጣ ሰው ነው። የአቋም ጥንካሬ ከአቅም ጥንካሬ የበለጠ ለዓላማ አስፈላጊና ወሳኝ ነገር ነው። በዓላማ ላይ መጽናት የድርጊት ጥንካሬን ይፈጥራል። መንፈሳዊ እምነት ብርታትንና የተነሳሽነትን ፍቅር ይወልዳል። ህይወት ገበያ ናት። የምታቀርበው ወይም የምትሰራው አሊያም የምትሸጠው ሐሳብ ሊኖርህ ይገባል። እጅግ ውድ ከሆኑ ስጦታዎች ሁሉ ታላቁ ስጦታ በራሳችን ላይ ያለን ስልጣን ነው። በአቋምህ መጽናት ከቻልክ መጨረሻ ላይ አሸናፊ የምትሆነው አንተው ነህ። ራስህን ሁን፣ የተሰማህን ተናገር፣ ሁልጊዜም ትክክል የሆነ ነገር አድርግ። ግማሾቹን ያስደስታቸዋል፣ ግማሾቹን ደግሞ ያስደምማቸዋል። በሌሎች ግዴታ ስር ከመኖር ለራስ አስፈላጊ የሆኑ ነገሮችን ለማሟላት በውጣ ውረድ እንግልት ውስጥ መኖር ይበልጣል። ማንም ሰው የራሱን የህይወት ኃላፊነት የመውሰድ ግዴታ አለበት። ብልህ ማለት ዓላማውን ለማሳካት ሲል ከምቾት ቀጠናው የሚወጣ ሰው ነው። የአቋም ጥንካሬ ከአቅም ጥንካሬ የበለጠ ለዓላማ አስፈላጊና ወሳኝ ነገር ነው። በዓላማ ላይ መጽናት የድርጊት ጥንካሬን ይፈጥራል። መንፈሳዊ እምነት ብርታትንና የተነሳሽነትን ፍቅር ይወልዳል። ህይወት ገበያ ናት። የምታቀርበው ወይም የምትሰራው አሊያም የምትሸጠው ሐሳብ ሊኖርህ ይገባል። እጅግ ውድ ከሆኑ ስጦታዎች ሁሉ ታላቁ ስጦታ በራሳችን ላይ ያለን ስልጣን ነው። በአቋምህ መጽናት ከቻልክ መጨረሻ ላይ አሸናፊ የምትሆነው አንተው ነህ። ራስህን ሁን፣ የተሰማህን ተናገር፣ ሁልጊዜም ትክክል የሆነ ነገር አድርግ። ግማሾቹን ያስደስታቸዋል፣ ግማሾቹን ደግሞ ያስደምማቸዋል። በሌሎች ግዴታ ስር ከመኖር ለራስ አስፈላጊ የሆኑ ነገሮችን ለማሟላት በውጣ ውረድ እንግልት ውስጥ መኖር ይበልጣል። ማንም ሰው የራሱን የህይወት ኃላፊነት የመውሰድ ግዴታ አለበት። ብልህ ማለት ዓላማውን ለማሳካት ሲል ከምቾት ቀጠናው የሚወጣ ሰው ነው። የአቋም ጥንካሬ ከአቅም ጥንካሬ የበለጠ ለዓላማ አስፈላጊና ወሳኝ ነገር ነው። በዓላማ ላይ መጽናት የድርጊት ጥንካሬን ይፈጥራል። መንፈሳዊ እምነት ብርታትንና የተነሳሽነትን ፍቅር ይወልዳል። ህይወት ገበያ ናት። የምታቀርበው ወይም የምትሰራው አሊያም የምትሸጠው ሐሳብ ሊኖርህ ይገባል። እጅግ ውድ ከሆኑ ስጦታዎች ሁሉ ታላቁ ስጦታ በራሳችን ላይ ያለን ስልጣን ነው። በአቋምህ መጽናት ከቻልክ መጨረሻ ላይ አሸናፊ የምትሆነው አንተው ነህ። ራስህን ሁን፣ የተሰማህን ተናገር፣ ሁልጊዜም ትክክል የሆነ ነገር አድርግ። ግማሾቹን ያስደስታቸዋል፣ ግማሾቹን ደግሞ ያስደምማቸዋል። በሌሎች ግዴታ ስር ከመኖር ለራስ አስፈላጊ የሆኑ ነገሮችን ለማሟላት በውጣ ውረድ እንግልት ውስጥ መኖር ይበልጣል። ማንም ሰው የራሱን የህይወት ኃላፊነት የመውሰድ ግዴታ አለበት። ብልህ ማለት ዓላማውን ለማሳካት ሲል ከምቾት ቀጠናው የሚወጣ ሰው ነው። የአቋም ጥንካሬ ከአቅም ጥንካሬ የበለጠ ለዓላማ አስፈላጊና ወሳኝ ነገር ነው። በዓላማ ላይ መጽናት የድርጊት ጥንካሬን ይፈጥራል። መንፈሳዊ እምነት ብርታትንና የተነሳሽነትን ፍቅር ይወልዳል። ህይወት ገበያ ናት። የምታቀርበው ወይም የምትሰራው አሊያም የምትሸጠው ሐሳብ ሊኖርህ ይገባል። እጅግ ውድ ከሆኑ ስጦታዎች ሁሉ ታላቁ ስጦታ በራሳችን ላይ ያለን ስልጣን ነው። በአቋምህ መጽናት ከቻልክ መጨረሻ ላይ አሸናፊ የምትሆነው አንተው ነህ። ራስህን ሁን፣ የተሰማህን ተናገር፣ ሁልጊዜም ትክክል የሆነ ነገር አድርግ።
ግማሾቹን ያስደስታቸዋል፣ ግማሾቹን ደግሞ ያስደምማቸዋል። በሌሎች ግዴታ ስር ከመኖር ለራስ አስፈላጊ የሆኑ ነገሮችን ለማሟላት በውጣ ውረድ እንግልት ውስጥ መኖር ይበልጣል። ማንም